የመንደሩ ልጆች ፀሐይን ሽኮኮ ማለት እስኪቀራቸው ድረስ በእጇ ያዘችውንም ሆነ በጀርባው ያዘለችውን የመንገድ ስንቅ ተቀብለዋታል። ወንድሟ ሻንጣዋን ተሸክሞ የዓመት ቀለቧን ደግሞ አህያ ላይ ጭኖ ከፊታቸው ደረቱን በሰጠው ጠመዝማዛ አቀበት ላይ ይሄዳል። ወደ ኋላ ዞር ብሎ ሲመለከት የሰፈሩ ልጆች በየተራ ፀሐይን እያቀፏት ይላቀሳሉ። እናንተ በቃችሁ፣ ተመለሱ! አንቺ ደግሞ ቶሎ ቶሎ እየተራመድሽብኝ አለና አህያው ስላጋደለ አስተካክሎ ወደፊት መጓዝ ጀመረ። ፀሐይ ልጆቹን ትታ በጠመዝማዛው መንገድ ላይ ዞር ብላ እንደገና ስትመለስበት ከፍታዋ ቢጨምርም አጠገቧ ያሉ እስኪመስላት ድረስ መልሰው ያዋታል። እጇን አውለበለበችላቸው። እነሱም እንደዛው። ከልጆቹ መሃል አንዷ የልብ ጓደኛዋ ፀሐይ፣ አቤት፣ አንዴ ብቻ ጉንጭሽን ልሳምሽ። እሺ ተመልሳ ቁልቁል እየተንደረደረች ወረደች። ሁሉም ተቃቅፈው መላቀስ ይጀምራሉ። ስሮጥ ውሃ ስጠማኝ እኮ። ነይ በቃ እንውረድና ከምንጭ ትጠጫለሽ፣ ከዛ በኮዳን ሞላልሻለን። እሺ ወንድሜ ግን ርቋል። ችግር የለውም እንሸኝሻለን፣ ትደርሽበታለሽ። እሺ። እጅ ለእጅ ተያይዘው እየተሯሯጡ ወደ ምንጩ ወረዱ። ከምንጩ ዳር ካለች የባርሰነት ዛፍ ላይ ሽክና አውርደው ውሃውን ቀርተው ሰጧት። ህብረታቸው እንደ ጉንዳን፣ ፍጥነታቸው ደግሞ እንደ ተርብ ነበር። በመሆኑም የፀሐይን ልብ አሸፈቱት። ኤዲያ ተምሬ ቢሆን ይሄኔ ዓለምን ዞራት ነበር። እንዲህ ምድጃ ሟቂ ሆኜ አልቀርም ነበር። በእጃቸው በያዟት ጭራሮ አጠገባቸው ያለውን የምድጃ እሳት ወደ ውስጥ ገፋ እያደረጉ አይ ማዬ፣ ወይዘሮ ፀሐይ መሄድ ከፈለግሽማ እኔ ወስድሻለሁ። በፊትም ቢሆን እኮ አሻፈረኝ ያልሽው አንቺው ነሽ። ሁሉንም ነገር በራሴ ካላደረግኩ ያልሽ ደስታሽን በገዛ እጅሽ ታጨዋለሽ። ቢሆንም ግን ልጆችሽ ደርሰንልሻል። እናም ከመቆጨት ለምናደርግልሽ ነገር ደስተኛ ሆኚ ባክሽ እማዬ፣ እባክሽ። አሁንማ ምን አማራጭ አለኝ? እሺ እንዳልሽውን። በህይወታቸው ለመጀመሪያ ጊዜ ወይዘሮ ፀሐይ በልጆቻቸው ለመጦር ፈቃደኛ ሆኑ። እዛው ምድጃው ዳር እንዳሉ ፊታቸው ላይ ደስታቸው መታየት ጀመረ።